ወደ አንድነት ለመምጣት በወታደራዊ ጉዳይ ላይ ተስማምተን ጨርሰናል። አሁን ሁለቱ ድርጅቶች የሚያደርጉት ድርድር አለ። ያ ድርድርም ጥሩ ደረጃ ላይ ደርሷል። በቅርብ ጊዜ የሆነ ብስራት ያሰሙናል። የፋኖ ኃይሎች ወታደራዊ አንድነት ተገንብቶ ማለቁን የፋኖ ኃይሎች መሪዎች አስታውቀዋል። በፋኖ ኃይሎች አንድነት ዙሪያ የሚቀረው ስራ የፖለቲካ አንድነቱን መፍጠር ስለመሆኑም ተናግረዋል። በሌላ በኩል የፋኖ ኃይሎች አንድነት በተመለከተ ማብራሪያ የሰጡት አበበ ፈንታው የአንድነቱ ደጋፊዎችን ለማስደሰት ብቻ በሚል የሚፈጠር ነገር እንዳልሆነ ይናገራሉ። የፋኖ ኃይሎች አንድነት የሚገነባው በተሰናሰለና በተሰላ ስለሆነ ጊዜ መውሰዱ ግድ እንደሆነ ይናገራሉ። ስለተፈለገ ብቻ አይደለም። አንድነት የሚመጣው በሂደት ነው። ሂደቱን ጠብቆ ጊዜው ሲደርስ የአንድነት መንፈሱ በደንብ እየተጠናከረ የመጣበት ሂደት አለ። አሁን ላይ በተለይ የአንድነቱ ከጫፍ እየደረሰ ባለበት ሰዓት በርካታ ፕሮፓጋንዳዎች ሲነዙ ቆይተዋል። እኔንም ጭምር እጅ ሊሰጥ ነው እየመጣ። የተከበራችሁ የሚዲያችን ተከታታዮች ጤና ይስጥልን፣ እንደምን አላችሁ? ዛሬ የምናነሳው ጉዳይ የብዙዎችን ጥያቄ የብዙዎችን ተስፋና ስጋት ያዘለ ነው። የፋኖ እንቅስቃሴ በኢትዮጵያ ፖለቲካ ውስጥ ትልቅ መሬት መንቀጥቀጥ ከፈጠረ ሰነባብቷል። መንግስትን በወታደራዊ አቅም የመፈተን ደረጃ ላይ ደርሷል። ነገር ግን የግዙፍ ህዝባዊ ማዕበል ለምን አንድ ማዕከል የለውም? ለምን አንድ የፖለቲካ ማኒፌስቶ አይኖረውም? የሚለው ጥያቄ የትግሉ ደጋፊዎችንም ሆነ ታዛቢዎችን የሚያስጨንቅ ጉዳይ ነው። ዛሬ ቆይታችን የፋኖ አለመዋሃድ በስሜት ሳይሆን በምክንያት በፖለቲካ ሳይንስ መነጽርና በታሪክ መዛግብት እንፈትሸዋለን። የዘመነ መሳፍን ታሪክ ይደግማል ወይስ አዲስ የፖለቲካ ምዕራፍ እየፈጠረ ነው? አብራችሁን ቆዩ። በጉዳዩ ላይ አስተያየታቸውን የላኩልን አንድ ታዋቂ ፖለቲከኛ ቅድሚያ ፋኖ ማለት ምን ማለት ነው የሚለውን መመለስ አለብን ሲሉም ይጀምራሉ። በታሪክ ተመራማሪው ፕሮፌሰር ጌታቸው ኃይሌና በሌሎች ምሁራን እንደተገለጸው ፋኖ ማለት በመደበኛ ወታደራዊ ዲሲፕሊን ያልታጠረ ነገር ግን ሀገር ሲወረር ወይም በደል ሲበዛ ከቤቱ የሚወጣ የቁርጥ ቀን ማለት ነው። ይህ ታሪካዊ ትርጉም ለዛሬው አለመዋሃድ የመጀመሪያው ምክንያት ነው። ፋኖ ተቋም ሳይሆን መንፈስ ወይም ስፕሪት ነው። ተቋም መዋቅር ይፈልጋል፣ መንፈስ ግን በየቦታው ይነሳል ይላሉ። በፖለቲካ ሳይንስ የሽምቅ ውጊያና የአብዮት ሰራዊት ልዩነት አላቸው። ፋኖ አሁን ባለው ቁመና ከሁለቱም ባህሪያት ወስዷል። ነገር ግን አንድ ያልሆነበት ዋነኛ ምክንያት የጋራ የፖለቲካ ፕሮግራም ወይም ኮመን ፖለቲካል ፕሮግራም አለመኖር ነው ይላሉ ፖለቲከኛው። የጂኦግራፊና የአካባቢ የማንነት ሐሳቤ ተጽዕኖም አንድ ላለመሆናቸው እንደ ምክንያት የሚጠቀስ ነው። ወደ ዋናው ነጥብ ስንመጣ ፋኖ ለምን አንድስ የለውም? የመጀመሪያው ምክንያት የአካባቢው ስነ ልቦናና የመልክዓ ምድር ፖለቲካ ነው። የጎንደር ፋኖ ትኩረት ከወልቃይትና ከሱዳን ድንበር ጋር የተያያዘ ነው። የህዋ ስጋት እዚሁ ከፍተኛ ነው። በወሎ ያለው እንቅስቃሴም ከራያ የማንነት ጥያቄና ከውስብስብ የሃይማኖት ስብጥር ጋር የተያያዘ ጥንቃቄን ያካተተ ነው። በጎጃም ያለው እንቅስቃሴ ደግሞ ሌሎቹ እንዳሉ ነው ጠንካራ የገበሬ መርና የመንግስት መዋቅር ሙሉ ለሙሉ የመናድ ባህሪ ያለው ነው። የሸዋ ፋኖ ለፌደራል መንግስቱ መቀመጫ ወይም ለአዲስ አበባ ባለው ቅርበት የተለየ ስትራቴጂ ይከተላል ይላሉ የፍልስፍና ምሁሩ ዶክተር መሳይ ከበደ በጽሁፎቻቸው ላይ እንደሚያነሱት የኢትዮጵያ ፖለቲካ ችግር ማዕከልና አለመናበብ ነው። አሁን ያለው የፋኖ እንቅስቃሴ በእያንዳንዱ አካባቢ የራሱ ንጉስ የማዘዝ የመፍጠርና የዘመነ መሳፍንት ጥላ ይዞበታል። በታሪክም ቢሆን የጎጃም፣ የጎንደር፣ የሸዋና የወሎ መሳፍንት ለመስማማት ይቸገሩ እንደነበር በመጽሐፍ ሳይቀር ይተረካል። ዛሬም የታሪካዊ ዕዳ ተከፍሎ ያለቀ አይመስልም። በፋኖ ኃይሎች መካከል የሩዌት ዓለማዊ ልዩነቶች ስለመኖራቸውም ይተረካል። የፋኖ ኃይሎች በጠመንጃ አነሳስ ሂደት ቢመሳሰሉም በጭንቅላት ወይም በሐሳባቸው ግን ሁለት ግለ የሆኑ ጎራዎች አሏቸው ይባላል። አንደኛው ጎራ ብሔርተኛው ኃይል ሲሆን ሁለተኛው ጎራ ደግሞ ዜገኛ ኃይል ነው። ብሔርተኛው ኃይል የትግሩ ግብ የአማራን ሕዝብ ህልውና ማስጠበቅ ብቻ ነው ብሎ የሚያምን ሲሆን ለነሱ ኢትዮጵያ የምትባል ሀገር አማራን ከጠቀመች ብቻ አስፈላጊ ናት ይላሉ። የብሔር ጭቆና ትርክት ዛሬ በአማራ ልሂቃን ዘንድ ተቀባይነት አግኝቶ ይሁን ወይም በሌላ መንገድ እኛም እንደ ሌሎች ብሔርተኞች የራሳችን ማንነት አጠናክረን ወደሚል ድምዳሜ አድርሷቸዋል። ዜጎች ደግሞ በተለይ በዜጋ ፖለቲካ ውስጥ ያሉ የብዙ የፋኖ መሪዎችና ደጋፊዎቻቸው ዓላማችን 4 ኪሎ ገብተን ኢትዮጵያን መታደግ ነው ሲሉ ይደመጣሉ። እነዚህ ኃይሎች ከአማራነት ይልቅ ኢትዮጵያዊነትን የሚያስቀድሙ ናቸው። አንዱ ቡድን ወደ አዲስ አበባ መዝመት አያስፈልግም፣ ክልላችን ነፃ እናውጣ ሲል ሌላው አዲስ አበባን ሳንይዝ ክልሉ ነፃ እናወጣም የሚል ይሆናል። ይህ ስትራቴጂካዊ ልዩነት አንድ ማዕከላዊ ዕዝ ለመፍጠር ትልቅ እንቅፋት እንደሆነባቸው ይነገራል። የፖለቲካ ድርጅቱ ሳይኖር የሚደረግ ወታደራዊ እንቅስቃሴ ወደ ትርምስ ያመራል የሚል ሐሳብ ምሁራኑ አስፍረዋል። በፋኖ ውስጥ ያለውም ይሁን ይመስላል። ጠበንጃው ቀድሞ ፖለቲካው ዘግይቶ የሚሉ ወገኖች በመበራከት ላይ ናቸው። በዚህ
በዚህ ሁሉ መካከል ግን አንድ ያልተመለሰ ጥያቄ አለ። የፋኖ መሪው ማን ነው? እስክንድር ነጋ፣ ዘመነ ካሴ፣ ሻለቃ ዝናቡ ልንገረው ወይስ አርበኛ መሳፍንት፣ ዋርካው ምሬ ወዳጆ ወይስ ሀብቴ ወልደ ወይስ መከተው ማሞ ወይስ ደሳለኝ ሲያስብ ሸዋ ማን ይሆን? ከላይ ስማቸው የተዘረዘሩት ኃይሎች በጠቅላላ አሁን ባለው ሁኔታ ሁሉም የየአካባቢያቸው ጀግኖች ናቸው። ነገር ግን ሁሉን አማራ አስተባብሮ የሚመራ አንድ ሰው መምረጥ አልተቻለም። በተጨማሪም በውጭ ሀገር ያለው ዲያስፖራ ለዚህ መከፋፈል አሉታዊ ሚና እየተጫወተ ነው። ገንዘብ የሚሰበስቡ አካላት ለራሳቸው የሚመቸውን የፋኖ ቡድን ብቻ ይደግፋሉ። ይህም በሜዳ ላይ ባሉ አርበኞች መካከል የሀብት ሽሚያን ወይም ሪሶርስ ኮምፒቲሽን እንዲፈጠርና የጥርጣሬ መንፈስ እንዲያድግ አድርጓል የሚሉ ምሁራን አሉ። አንዱ ቡድን ከሌላው ጋር እንዳይዋሃድ የገንዘብና የሎጂስቲክ ገመዶች በውጭ ኃይሎች እየተጎተቱ ናቸው። የመንግስት የስለላ መዋቅር ለፋኖ ኃይሎች ልዩነት መፍጠር ቀዳሚው ነው። መንግስት የተባበረ የፋኖ ኃይል ስልጣኑን እንደሚቀለብሰው ጠንቅቆ የሚረዳው ነጥብ ነው። ስለሆነም መከፋፈል፣ አለመተማመን እንዲፈጠር የውስጥ ስራዎችን ይሰራል። የሽምቅ ውጊያ በተፈጥሮ ያልተማከለ መሆኑን የሚመረጥ ነው። አንድ ማዕከላዊ ዕዝ ቢኖርና እሱ ቢመታ ትግሉ እንዳይቀለበስ በሚል አንዳንድ የፋኖ መሪዎች ሆን ብለው መዋሃድን የሚሸሹ በዚህ ምክንያት ነው። ይህ ወታደራዊ ታክቲክ ነው፣ ግን ለፖለቲካ ድርድር እንቅፋት ነው። በእርግጥ የፋኖ ኃይሎች አንድ አለመሆን ድንገተኛ ክስተት ሳይሆን የታሪክ ዕዳ፣ የዘመነ መሳፍንት ቅሬት፣ የጂኦግራፊና የአካባቢው ማንነት፣ የአማራ ብሔርተኝነትና የኢትዮጵያ ግጭት እንዲሁም የአመራርነት ክፍተት ውጤት ስለመሆናቸው ይነገራል። የፋኖ ኃይሎች አንድ ላለመሆን የተለየ ነገር ሳይሆን ዓለም ላይ በተካሄዱ አብዮቶች የተስተዋለና በጊዜ ሂደት እየጠራ የሚመጣ ስለመሆኑም የሚነሳ ነጥብ ነው። አብዮቶች በጊዜ ሂደት ይጠራሉ። ፐርፌክሽን ኦፍ ሪቮሉሽንም ይፈጠራል። የፈረንሳይ አብዮት ሆኖ የሩሲያን አብዮት መጀመሪያ ላይ የተበታተኑ እንደነበሩ በታሪክ የተጠቀሰ ሀቅ ነው። ፋኖ ወደ አንድ የፖለቲካ ፓርቲ ወይም ግንባር ካልተቀየረ መጨረሻው የጦር አበጋዝነት ሊሆን ይችላል የሚል መከራከር ያላቸው የፖለቲካ ተንታኞች በመበራከት ላይ ናቸው። ይህ ከላይ የተባለው በጠቅላላ የፋኖ ኃይሎች አንድ አለመሆን ፖለቲካዊ መልከታ ነው። የፋኖ ኃይሎች አንድ አለመሆን ምሁራዊ መልከታው ደግሞ ቀጥለን የምንመለከተው ነው። የፋኖ ኃይሎች አንድ አለመሆን ላይ የተለያዩ ምሁራኖች ምን ይላሉ? የፋኖ ኃይሎች መሪዎች ራሳቸውስ ምን በማለት ላይ ናቸው? የፋኖ እንቅስቃሴ በኢትዮጵያ ፖለቲካ ውስጥ ያልተጠበቀው ክስተት ተብሎ ሊወሰድ የሚችል ነው። አንድ ታላቅ ህዝባዊ ማዕበል መንግስትን የመገዳደር አቅም ያለው ኃይል ለምን ወደ አንድ ማዕከል ፖለቲካና ወታደራዊ ተቋም መቀየር ተሳነው? ብዙዎቹ መልሱን በግለሰቦች ጸብ ወይም በሴራ ፖለቲካ ውስጥ ይፈልጉታል። በጉዳዩ ላይ ምሁራን አስተያየታቸውን የሰጡት አንድ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሳይንስ ሊቅ የአማራ ማህበረሰብ አደረጃጀት በታሪክ ከላይ ወደ ታች ተዋረድን የጠበቀ ቢመስልም በውስጡ ቅንነትና እኩልነትን የመፈለግና ለባለስልጣናት ያለመገዛት መንፈስ ያለው ነው ይላሉ። ታዋቂው የታሪክ ምሁር ፕሮፌሰር ተሻለ ጥበቡ ዘ ሜኪንግ ኦፍ ሞደርን ኢትዮጵያ በሚለው ስራቸው የአማራ ገበሬ ለመንግስት ያለው ታማኝነት ሁኔታዊ ያለመሆኑን ያስረዳሉ። መንግስት በደል ሲፈጽም ገበሬ ወደ ጫካ በመግባት የራሱን የጎበዝ አለቃ ይመርጣል። የጎበዝ አለቃ ስልጣን የሚመጣው ከህዝቡ እንጂ ከመደበኛ ሹመት አይደለም ይላሉ። ዛሬ የምናያቸው እያንዳንዱ የፋኖ መሪዎች የሻለቃ የሚሆነው አርበኛ በየአካባቢው ህዝብ የተመረጠ ዘመናዊ የጎበዝ አለቃ ነው። እነዚህ መሪዎች ለአንድ ማዕከላዊ ህዝብ ለመገዛት ባህላዊ የነጻነት ስለንቦና ይፈታተናቸዋል። ማንም በራሱ ግዛት ላይ የበላይ እንዲመጣም አይፈልግም እንደማለት ነው። ይህ ሎካሊዝም የፋኖ ጥንካሬም ድክመቱም ነው ይላሉ። ሁለተኛውና ወሳኙ ነጥብ ከጠመንጃ ጀርባ ያለው ፖለቲካ ማን ነው የሚለው ነው። የፖለቲካ ተቋማት ሳይጠናከሩ የሚደረግ የህዝብ ተሳትፎ ወደ ትርምስ ያመራር ሲሉም ምሁሩ ያስፍረዋል። የፋኖ ችግርም የሚነሳው እዚሁ ላይ ስለመሆኑ የሚተነትኑ ምሁራኖች በርካቶች ሆነዋል። በአማራ ክልል የክልሉ ጠንካራና ህዝቡን ሙሉ በሙሉ የወከለ የፖለቲካ ፓርቲ አለመኖሩን አስቀድመው የብልጽግና ፓርቲ ቅቡልነቱን አጥቷል ይላሉ። ተቃዋሚ ፓርቲዎቹም ቢሆኑ አቅማቸው የተዳከመ ነው። ስለዚህ ፋኖ የተነሳው ያለ ፖለቲካ አባት ወይም ፖለቲካ ጦር ፋኖ ማለት ይቻላል ይላሉ። በተለመደው የአብዮት ታሪክ ለምሳሌ በህወሓትና በሻዕቢያ ታሪክ መጀመሪያው ፓርቲ ይመሰረታል፣ ቀጥሎ ሰራዊት ይገነባል። በፋኖ ግን ሂደቱ የተገላቢጦሽ ነው። ሰራዊቱ ቀድሞ ተገነባ፣ ፖለቲካው ግን አሁንም የለም ይላሉ። ይህ የተገላቢጦሽ የለውጥ ሂደት አንድ የፖለቲካ ፕሮግራም ቀርጾ ለመንቀሳቀስ አስቸጋሪ አድርጎታል የሚሉት ምሁሩ ያለ ፖለቲካ ፕሮግራም ደግሞ አንድነት አይመጣም ባይ ናቸው። በወታደራዊ ሳይንስ የሽምቅ ውጊያዎች አንድ አለመሆን አንዳንድ ጊዜ እንደ ስልት ወይም ታክቲክ ይጠቀሙበታል የሚሉት እኒሁ ሰው ዲሴንትራላይዜሽን ኮማንድ ወይም ያልተማከለ ህዝብ በመባል የሚጠራ ነው ሲሉም ያጠቃልሉታል። አንድ የሽምቅ ቡድን በጣም ከተማከለ ወይም ሴንትራላይዝድ ከሆነ መንግስት የቡድኑ መሪ በመምታት ትግሉን በመቀላሉ ሊያሽመደምደው ይችላል ሲሉም አስፍረዋል። አሁን ባለው ሁኔታ የፋኖ አደረጃጀት ኔትወርክድ ወይም በመሪ የተሳሰረ እንጂ ተዋረድ ያለው አይደለም የሚሉትም እኒሁ ሊቅ እንዲህ ያለ
ያለ አካሄድ ጥቅምም ጉዳትም ያለው ነው ባይ ናቸው። ጥቅሙ መንግስት በአንድ ጊዜ ሁሉንም ማጥፋት እንዳይችል አድርጎታል። አንዱ ሲመታ ሌላው ይነሳል በሚል ገልጹታል። ጉዳቱ ደግሞ ትላልቅ ስትራቴጂካል ጥቃቶችን በጋራ ለመፈጸምና እንደ አዲስ አበባ ያሉት ትላልቅ ከተሞችን ለመቆጣጠር የሚያስችል የህዝብ ብዛትና ቅንጅት መፍጠር እንዳይቻል አድርጎታል ባይ ናቸው። እንደ አስረስ ማረ ዳምጤ ያሉ የፋኖ መሪዎች በእርግጥ የፋኖ ኃይሎች አደረጃጀት አንድ የጋራ ድርጅት አይኖራቸው እንጂ ትላልቅ ጥቃቶችን የሚያከናውኑት በጋራ ስለመሆኑ ሲናገሩ ይደመጣሉ። ክርስቶፈር ክላፋም ስለ አፍሪካ ቀንድ ፖለቲካ ሲተነትኑ የአማጽያን እንቅስቃሴ ያለ ውጫዊ ድጋፍ ስኬታማ መሆን ይቸግራቸዋል ይላሉ። ፋኖ የውጭ ሀገራዊ ስቴት ስፖንሰር የለውም። ጥገኝነቱ በዲያስፖራውና በሀገር ውስጥ ሀብት ላይ ብቻ ነው። ዲያስፖራው ደግሞ በተፈጥሮ የተከፋፈለ ነው። የጎንደር ተወላጅ ለጎንደር ፋኖ፣ የሸዋ ተወላጅ ለሸዋ ፋኖ መላክ ይመርጣል። ይህ ሪሶርስ የሀብት መበታተንን በሜዳው ላይ ያለውን ልዩነት እያሰፋው መጥቷል። በፖለቲካ ኢኮኖሚ ጊታ የትግሉ መሪዎች ከድል በኋላ ማን ስልጣን ይይዛል የሚለው ስጋት አሁንም እንዲጠራጠሩ ያደርጋቸዋል። ይህ የእስረኞች አጣብቂኝ የሚባለው ቲዎሪ ነው። ሁሉም ከተባበሩ ያሸንፋሉ። ነገር ግን አንዱ ክዶ ስልጣን ቢይዝ የሚለው ፍራቻ ሁሉም በተናጠል እንዲቆሙ አስገድዷቸዋል ይላሉ። የማህበረሰብ ሳይንስ ምሁራኑ እንደ አካዳሚክ ትንታኔ የፋኖ እንቅስቃሴ ወደ ቀጣይ ምዕራፍ ለመሸጋገር ሶስት ነገሮችን ማሟላት አለባቸው ባይ ናቸው። የመጀመሪያው ከአካባቢያዊነት ስሜት ወጥቶ ሁሉንም አማራና ኢትዮጵያዊን የሚያስማማ አንድ የፖለቲካ ማኒፌስቶ ማጽደቅ። ሁለተኛው ፋኖ ከአካባቢው የጎበዝ አለቃ መዋቅር ወጥቶ ወደ ዘመናዊ ወታደራዊ ዲሲፕሊን መግባት ይኖርበታል የሚሰኘው ነው። ሶስተኛ የፋኖ አደረጃጀት ወታደሮች ለፖለቲካዊ ቦታ የሚለቁበትን ወይም ከወታደራዊ ክንፍ ጎን ለጎን ራሱን የቻለ የፖለቲካ ክንፍ የመመስረት ሂደቱን መጀመር ይኖርባቸዋል የሚሰኘው ነው። ይህ ካልሆነ ግን ታሪክ እንደሚያሳየው እንቅስቃሴው እየቀዘቀዘ ወይም ወደ እርስ በርስ ግጭት ሊያመራ የሚችልበት እድል ሰፊ ነው ይላሉ። የኢትዮጵያ ሕዝብ የሚፈልገው ነፃ መውጣት እንጂ ሌላ ገዥ ስላልሆነ የፋኖች የቤት ስራ የፖለቲካ ብስለት ማሳየት ይኖርባቸዋል የሚለው የምሁሩ የመጨረሻ መልእክት ነው። ታሪክ እንደሚያስተምረው ማንኛውም ሕዝብ አመጽ የሚጠናቀቀው በሁለት መንገድ ነው። ወይ ተባብሮ ስርዓቱን ይለውጣል ወይም እርስ በርሱ ተባልቶ ይከስማል። ፋኖ አሁን ያለው በመንታ መንገድ ላይ ነው። ለዚህ ነው ዛሬ ከስሜት ወጠን በዘርፉ ሊቃውንትና በፖለቲካ ስትራቴጂስቶች የተነደፉ 5 የመፍትሄ እርምጃዎችን የምናቀርበው። እነዚህ እርምጃዎች የጎጃምን፣ የጎንደርን፣ የሸዋንና የወሎ ፋኖ ወደ አንድ የኢትዮጵያ ፋኖ የሚቀይር ቁልፎች ናቸው ተብለው በምሁራንና በፖለቲከኞች የታመኑባቸው ናቸው። ፋኖ ኃይል አለው። ያን ኃይል ወደ አንድ ማዕከል አምጥቶ ህጋዊ ቅቡልነት እንዴት ያገኛል የሚለው መሰረታዊ ጥያቄ ነው። አንድነት የሚጀምረው ከጠመንጃ ሳይሆን ከወረቀት ነው። የመጀመሪያውና ወሳኙ መፍትሄ የጋራ የፖለቲካ ሰነድ ማዘጋጀት ነው ይላሉ። በፖለቲካ ምሁራን እይታ ይህ ማለት ሁሉም ቡድኖች በሁሉም ነገር መስማማት የለባቸውም ማለት ነው። ነገር ግን በ3 መሰረታዊ ነጥቦች ላይ መስማማት ግዴታቸው ነው ይላሉ። የሽግግር መንግስት ቅርጽ ቀዳሚ መስማሚያ ነጥብ ነው። አዲስ አበባ ሲገባ ምን አይነት መንግስት ይቋቋማል በሚለው ላይ መልስ መስጠትና የጋራ መስማማት መያዝ ግዴታ ነው። የፍትህ ስርዓትን ማስፈን የሚለው ሌላኛው መስማሚያ ነጥብ ነው። ካለፈው ስርዓት ጋር እንዴት ሂሳብ ይወራረዳል በሚለው ላይ መግባባት ግድ ይላል። የደህንነት ዋስትናም ሊግባቡበት የሚገባው ነጥባቸው ነው። የፋኖ ዕጣ ፈንታ ምንድን ነው? ወደ መከላከያ ሰራዊቱ መቀላቀል ወይስ መበተን? ይህም የጋራ መግባባትን የሚሻ ጉዳይ ነው። በጉዳዩ ላይ አስተያየታቸውን የሰጡን አንድ ብልህ ፖለቲከኛ ማኒፌስቶው ለዓለም አቀፍ ማህበረሰብ የሚሸጥ ምርት መሆን አለበት ይላሉ። አሜሪካም ሆነች አውሮፓ ለአንድ ቡድን ደጋፊ ወይም እውቅና ለመስጠት ቀጣይ ቅዳቸው ምንድነው ብለው ይጠይቃሉ። ስለዚህ መፍትሄው ከሁሉም የፋኖ ግንባሮች የተውጣጡ የፖለቲካ ሊቃውንት አንድ ክፍል ተዘግቶባቸው ይህንን ሰነድ ማጽደቅ አለባቸው የሚለው ነው። ይህ ሰነድ የፋኖ ቃል ኪዳን ተብሎ ሊጠራ ይችላል ይላሉ። የፋኖ ኃይሎች አንድ አለመሆን የተዋሃደ ወታደራዊ ምክር ቤት ወይም ጆይንት ሚሊተሪ ካውንስል ማቋቋም ይኖርባቸዋል የሚሉት ምሁሩ አፋብኃ የሚባለው የፋኖ ኃይሎች ድርጅት እንዳቋቋሙት ያለ የጋራ ምክር ቤት መገንባት አንድ ለመሆን የሚያደርጉት ስራ ያቃልላል ባይ ናቸው። ብዙዎቹም አንድ መሪ ይፈልጋሉ ይላሉ። ነገር ግን በተግባር ሲታይ አሁን ባለው ሁኔታ አንድን ሰው መሪ አድርጎ ሌላኛውን ማስገበር ግጭት ሊፈጥር ይችላል። የጋራ ወታደራዊ ምክር ቤት ማቋቋም ግን መፍትሄ ይሆናል ይላሉ። በዓለም አቀፍ የነጻነት ትግሎች ልምድ ለምሳሌ በኤርትራ ወይም በደቡብ አፍሪካ በተካሄዱ ትግሎች መጀመሪያ የሚመሰረተው ኮማንድ ፖስት ነው። ከአራቱም የአማራ አካባቢዎች የተውጣጡ ከፍተኛ አዛዦች የሚገኙበት ምክር ቤት ማቋቋም የዚህ ምክር ቤት ሊቀመንበርነት በየ6 ወሩ በዙር የሚያገለግል እንዲሆን አድርጎም ስትራክቸሩን መስራት። ይህ ምክር ቤት የስምሪት የሎጂስቲክና የስልጠና ማዕከል አንድ ያደርጋል። አንድ አዛዥ ከመፍጠር በፊት የተቀናጀ ህዝብ መፍጠር ይቀላልም ይላሉ። መጀመሪያ በኦፕሬሽን መተባበር፣ ከዚያ በሂደት በአንድ ሰራዊት መቀላቀል። ይህ ዘዴ የመሪዎችን ኢጎ
እኔ በልጥ ሳይነካ አብሮ ለመስራት ያስችላል የሚል አስተያየት አላቸው። የፖለቲካና የወታደራዊ ክፍል መለየትም ያስፈልጋል ይላሉ። ፋኖ የህዝብ እንጂ የፓርቲ አይደለም፣ ነገር ግን ፖለቲካ ውሳኔዎችን የሚወስን አካል ያስፈልገዋል ይላሉ። ማውሲት ፓርቲው ጠመንጃውን ያዛል እንጂ ጠመንጃው ፓርቲውን ማዘዝ የለበትም ብሎ እንደጻፈው ፋኖ አንድ እንዲሆን ከተፈለገ ወታደሮች ወይም ሻለቃዎቹ እና ጀነራሎቹ ውጊያውን ብቻ መምራት አለባቸው ይላሉ። ዲፕሎማሲውን፣ የህዝብ አስተዳደሩና የውጭ ግንኙነቱን ለፖለቲካ ሰዎች መስጠት ይኖርባቸዋል። እንደ ወታደራዊ ማዕከሉ ሁሉ የፖለቲካ ቢሮ ወይም ማዕከል መገንባት ወይም ማቋቋም ግድ ነው ይላሉ። ይህ ቢሮ ከወታደራዊ ምክር ቤቱ በላይ ወይም ጎን ሆኖ ትግሉን አቅጣጫ ይተልማል። ወታደሩ እንዴት እናሸንፍ በሚለው ላይ ሲያተኩር፣ የፖለቲካ ቢሮ ከድል በኋላ ምን ይፈጠራል በሚለው ላይ ይሰራል። ይህ የሥራ ክፍፍልም ለመግባባቶቹም ይቀላል ይላሉ። የተማከለ የሀብት አስተዳደር መፍጠር አንድ ለመሆን ቁልፍ ነጥብ ነው። ገንዘብ ለጦርነት የደም ስር ነው። ፋኖ አንድ ያልሆነበት አንዱ ምክንያት እያንዳንዱ ቡድን የራሱ ገቢ ምንጭ በተለይም ከዲያስፖራው ወይም ከአካባቢ ማህበረሰብ የሚሰበሰበው ስላለው ነው። ለዚህ ተግባራዊ መፍትሄው የፋኖ ትረስት ፈንድ ማቋቋም ግድ ነው ይላሉ። ዲያስፖራው ለየመንደሩ መላክ አቁሞ ወደ አንድ ማዕከል አካውንት ገቢ የሚያደርግበትን ስርዓት መፍጠር ይኖርበታል። ይህ ፈንድ በገለልተኛ ኦዲተሮችና ታማኝ ሽማግሌዎች የሚመራ ይሆናል። ሎጂስቲክስ፣ ጥይት፣ መድኃኒት፣ ምግብ የሚከፋፈለው እንደ አስፈላጊነቱ እንጂ እንዳዛዥ ታዋቂነት አይሆንም የሚሉት ይህ ምሁር ይህንን ማድረግ ከተቻለ ትናንሽ የፋኖ ቡድኖች የሆኑ ሁለቱም አደረጃጀቶች ወደ ማዕከላዊ ዕዝ ከመግባት ውጭ ሌላ አማራጭ አይኖራቸውም ሲሉም ያክላሉ። የኢኮኖሚ ጥገኝነት አንድነትን በግዴታ ያመጣዋል የሚል አባባልም ተጠቅመዋል። በመጨረሻም ግጭት ተፈጥሮ አብሬ አይቀርምና በወንድማማቾች መካከል አለመግባባት ሲፈጠር የሚፈታበት ተቋማዊ አሰራር ያስፈልጋል ባይ ናቸው። የባህላዊ ሽምግልናና የዘመናዊ ሕግ ቅልቅል የሆነ የግልግል ጉባኤ ማቋቋም፣ በዚህ ጉባኤ ውስጥ የሃይማኖት አባቶች ለሞራላዊ ተጽዕኖ፣ የሕግ ባለሙያዎች ለሕጋዊ ተጽዕኖ፣ ጦረኛ ወታደሮች ለወታደራዊ ዲሲፕሊን ይካተታሉ። ማንኛውም የፋኖ አዛዥ ከማዕከላዊ ሕዝብ ቢያፈነግጥ ወይም ሕዝብን ቢበድል በዚህ ጉባኤ ውሳኔ መሰረት እርምጃ ይወሰድበታል ብለዋል። ውድ የቻናላችን ተከታታዮች የፋኖ አንድነት ምኞት ብቻ ሳይሆን የህልውና ጉዳይ ከሆነ ዛሬ ያነሳናቸው 5 ነጥቦች ማለትም የጋራ ማኒፌስቶ፣ የጋራ ወታደራዊ ምክር ቤት፣ የፖለቲካና ወታደራዊ ክንፍ መለየት፣ የተማከለ ፋይናንስና የግጭት መፍቻ ተቋም መገንባት አንድ እንደሚያደርጋቸው ምሁራኑ፣ ፖለቲከኞችና መጽሐፍትን ጭምር መጠቆማቸውን ገልጸን እንሰናበታለን። በሌላ መሰናዶ እስክንገናኝ ቸር ያቆየን።